በየዓመቱ በነሐሴ 13 ቀን የምናከብረው የደብረ ታቦር ወይም የቡሄ በዓል ዝም ብሎ የክረምት ማለፊያ የሕፃናት ጨዋታ፣ የጅራፍ ጩኸት ወይም የችቦ ማብራት ስነ ስርዓት ብቻ ይመስላችኋል? ከነዚህ እኛ በየዓመቱ ከምናደርጋቸው ባህላዊ ድርጊቶች በስተጀርባ ምን አይነት ታላቅ መለኮታዊ ሚስጥር፣ የዓለም ፍጻሜ ምሳሌ እና ጥልቅ መጽሐፍ ቅዱሳዊ ታሪክ እንዳለው ያውቃሉ? የእግዚአብሔር አብ ድምፅ በደመና ውስጥ የተሰማው ለምንድን ነው? ከሙታን መካከል ሙሴ፣ ከሕያዋን መካከል ኤልያስ በታቦር ተራራ ላይ ለምን ተገኙ? ለምንስ 3 ሐዋርያት ብቻ ተመረጡ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ9ኙ አብያተ በዓላት አንዱ ስለሆነው ስለ ደብረ ታቦር በዓል ስላለው ጥልቅ መንፈሳዊ ሚስጥር፣ ስለ ስነ መለኮታዊ ትርጉሙ እና ከባህላችን ጋር ስላለው ቁርኝት እያንዳንዱን ነጥብ በዝርዝር እንመለከታለን። ይህ ቪዲዮ ሃይማኖታዊ እውቀታችሁን የሚያሳድግ ታላቅ ትምህርት አለው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እና የደወል ምልክቱን በመጫን ቤተሰብ እንድትሆኑ፣ ቪዲዮንም ላይክ በማድረግ ሌሎች እንዲደርስ እንድታደርጉ በትህትና ጋብዛለሁ። ወደ ሚስጥራዊ ተራራ ታሪክ እንለፍ። ደብረ ታቦር ማለት በቅድስት ምድር በገሊላ አውራጃ የሚገኝ ከባህር ጠለል በላይ ወደ 575 ሜትር ከፍታ ላይ ያለ ታዋቂ ተራራ ነው። ታሪኩ የተፈጸመው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በሥጋ በሚመላለስበት እና ለሰው ልጆች ድህነት ወደ ኢየሩሳሌም ሊጓዝ አካባቢ በነበረበት ወቅት ነው። በማቴዎስ ወንጌል ምዕራፍ 17፣ በማርቆስ ወንጌል ምዕራፍ 9 እና በሉቃስ ወንጌል ምዕራፍ 9 ላይ በሰፊው እንደተጻፈው ጌታችን ከደቀ መዛሙርቱ መካከል 3ቱን እነርሱም ቅዱስ ጴጥሮስ፣ ቅዱስ ያዕቆብ እና ወንጌላዊ ቅዱስ ዮሐንስን ብቻ ለይቶ ይዟቸው ወደ ረጅሙ ተራራ ወጣ። በዚያ በፊታቸው ተለወጠ፣ መለኮታዊ ክብሩ ተገለጠ። ፊቱ እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭና አንጸባራቂ ሆነ። በዚህ ጊዜ ተመልካቾች ከብሉይ ኪዳን ታላላቅ ነቢያት የነበሩት ሙሴ እና ኤልያስ መጥተው ከጌታችን ጋር ስለሚመጣው መከራና ሞት ሲነጋገሩ ታዩ። ሐዋርያው ቅዱስ ጴጥሮስ በዚህ ታላቅ መለኮታዊ ክብር ተገርሞና ተደስቶ ጌታ ሆይ፣ በዚህ መሆን ለእኛ መልካም ነው፣ ብትወድስ በዚህ 3 ዳስ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። ገና ቅዱስ ጴጥሮስ ይህንን ተናግሮ ሳይጨርስ ብሩክ በደመና መጥቶ ጋረደው። ከደመናውም ውስጥ ታላቅ የሚያስፈራ ድምፅ ተሰማ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል የቅድስት ሥላሴው አንዱ አካል የሆነው የእግዚአብሔር አብ መለኮታዊ ድምፅ ነበር። ሐዋርያቱም ድምፁን በሰሙ ጊዜ እጅግ ደንግጠው በግንባራቸው ወደቁ። እዚህ ጋር አንድ ትልቅ ጥያቄ ማንሳት እንችላለን። ጌታችን ከ12ቱ ሐዋርያት መካከል ለምን 3ቱን ብቻ መረጠ? ለምንስ ከብሉይ ኪዳን ነቢያት ሙሴና ኤልያስ መጡ? የ3ቱን ሐዋርያት ሚስጥር ስንመለከት፣ አንደኛ በኦሪት ሥርዓት ማንኛውም ነገር በ2 ወይም በ3 ምስክሮች ይጸናል ይላል። ጌታ መለኮታዊ ክብሩን ለማስመስከር 3ቱን ሐዋርያት ጴጥሮስ፣ ያዕቆብን እና ዮሐንስን መረጠ። ሁለተኛ ጴጥሮስ በእምነቱ እና ያዕቆብ መጀመሪያ ሰማዕት በመሆኑ ደሙን የሚያፈስ በመሆኑ፣ ዮሐንስ ደግሞ በድንግልና በፍቅሩ ልዩ ስለነበሩ ሚስጥሩ እንዲሸከሙ ተመረጡ። ሶስተኛ እነዚህ 3ቱ ሐዋርያት የኢያኢሮስን ልጅ ከሞት ሲያስነሳ አይተዋል። በኋላም በጌቴሴማኒ ጌታ ሲጸልይ አብረውት ነበሩ። ስለዚህ የሕማሙንም የክብሩንም ሚስጥር እንዲያዩ ተደረጉ። የሙሴና የኤልያስን ሚስጥር ስንመለከት፣ ሙሴ የሕግ የተቀበለ የኦሪት መሪ ነው። ኤልያስ ደግሞ ለቀናተኛነቱ ለነቢያትነቱ አምሳያ ነው። ሁለቱ መምጣታቸው ጌታችን ኢየሱስ ክርስቶስ የሕግና የነቢያት ፍጻሜ መሆኑን ያረጋግጣል። ሌላው አይሁድ ጌታችን ኤልያስ ነው ወይም ከነቢያት አንዱ ነው ይሉ ነበር። ጌታ ግን የነቢያት ጌታ መሆኑን ለማሳየት ሙሴን ከመቃብር ኤልያስን ከሰማይ ጠርቶ በፊታቸው አቆማቸው። ወደ ጥልቁ ስነ መለኮታዊ ሚስጥር ስንገባ፣ ደብረ ታቦር ለክርስቲያኖች ታላቅ የእምነት መሰረት ነው። ዋና ዋናዎቹ 3 ሚስጥራት በጥልቀት እንይ። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በራሱ ፈቃድ ለሕማምና ለሞት ከመሰጠቱ ከጥቂት ቀናት በፊት ይህንን ክብር ገለጠ። ዓላማውም ሐዋርያት እርሱ ሲሰቀል ሲገረፍ ሲያዩ አምላካችን ሞተ ብለው ተስፋ እንዳይቆርጡ፣ ይልቁንም መከራው የተቀበለው በፈቃዱ እንጂ አቅም አጥቶ እንዳልሆነ ያውቁ ዘንድ ሰማያዊ ክብሩን አስቀድሞ አሳያቸው። ሁለተኛ ሙሴ ከሞቱት ወገን ከመቃብር ሲመጣ፣ ኤልያስ ደግሞ ካሉት ወገን ከብሔረ ሕያዋን በደመና መጥቷል። ይሄ የሚያሳየው ክርስቶስ በሕያዋን በሙታን ላይ ስልጣን ያለው የሁሉ ፈጣሪ መሆኑ ነው። ሶስተኛ ልክ በዮርዳኖስ ጥምቀት እንደሆነ ሁሉ በደብረ ታቦር የሥላሴ ሚስጥር ተገልጧል።
ወልድ በተራራው ላይ በክብር ቆሟል። አብ በደመናው ውስጥ ሆኖ መስክሯል። መንፈስ ቅዱስ ደግሞ በብርሃን ደመናውን አውርዷል። በሀገራችን በኢትዮጵያ ይህ በዓል ቡሄ ተብሎ ይጠራል። ቡሄ ማለት ብርሃን ማለት ነው። ወቅቱ የክረምት ጨለማ አልፎ ወደ ብርሃን የሚሻገሩበት ጊዜ ስለመሆኑ ጭምር ነው። በዓሉ ከባህላችን ጋር የተቆራኘበት አስደናቂ መንገዶች አሉ። አንደኛው ሕፃናት፣ ወጣቶች ከሰኔ ጀምሮ ጅራፍ ሲያጮሁ ይቆያሉ። በበዓሉ ዕለት ደግሞ ያበቃል። ይህ የጅራፍ ድምፅ ጌታ በደብረ ታቦር ተራራ በነበረበት ወቅት የተሰማው ያንን መለኮታዊ ነጎድጓድ፣ መብረቅና የአብን ቃል የሚያስፈራ ድምፅ ለማስታወስ የሚደረግ ነው። ሁለተኛው ጌታ ክብሩን በገለጠ ጊዜ በታቦር ተራራ አካባቢ የነበሩ እረኞች ያንን ታላቅ ብርሃን አይተው ደንግጠው ወደ መንደሩ እየሮጡ መጥተው ብርሃን አየን በማለት ለወላጆቻቸው ምስራች ብለዋል። እናቶችም ለእረኞች ደስታቸውን ለመግለጽ ሙልሙል ዳቦ ጋግረው ሰጥተዋቸዋል። ዛሬም ሕፃናት ቡሄ መጣ እያሉ በየቤቱ ሲዘምሩ ሙልሙል ዳቦ የሚሰጣቸው ያንን ታሪካዊ ክስተት ለማስታወስ ነው። ሶስተኛ የደብረ ታቦር በዓል ዋዜማ ነሐሴ 12 ማታ በየቤቱና በየአደባባዩ ችቦ ይበራል። ይህ ችቦ ጌታ በተራራው ላይ የገለጠውን የክረምቱን ጨለማ ያባረረውን ያንን ታላቅ ሰማያዊ መለኮታዊ ብርሃን ያመለክታል። ውድ ተመልካቾቼ ለማጠቃለል ያህል ደብረ ታቦር ወይም ቡሄ ዝም ብሎ የወቅት ጨዋታ ወይም ባህላዊ ክስተት ብቻ አይደለም። እኛም በሕይወታችን ከኃጢአታችን ከክፉ ጨለማ ወጥተን በክርስቶስ ሰማያዊ ብርሃን ልንተካ ልብሳችንን ማንነታችንን በንስሐ ልናነጻ እንደሚገባ የሚያስተምር ታላቅ መንፈሳዊ በዓል ነው። የዘንድሮ የደብረ ታቦር በዓል ስታከብሩ ይህንን ጥልቅ መንፈሳዊ ሚስጥር ለልጆቻችሁ ለወዳጆቻችሁ እያሳሰባችሁና እያስተማራችሁ ይሁን። የዛሬው ቪዲዮ ካስተማራችሁና ከወደዳችሁት ላይክ ማድረጋችሁን ለወዳጅ ዘመድ ሼር ማድረጋችሁን አትርሱ። በአካባቢያችሁ የቡሄ በዓል እንዴት ይከበራል? የእናንተስ ቤት ሙልሙል ዳቦስ ተጋግሯል? ሀሳባችሁን ኮሜንት ላይ ጻፉልኝ። መልካም የደብረ ታቦር በዓል ይሁንላችሁ። በሚቀጥለው ቪዲዮ በሌላ ድንቅ መንፈሳዊ ርዕስ ከምንገናኝ ድረስ የእግዚአብሔር ፍቅር፣ የድንግል ማርያም አማላጅነት፣ የቅዱሳን ጥበቃ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ቻው።